ስለ ሴቶች ማይንድ ጌም እናውራ። ብዙ ወንዶች ልክ እንደ ዳማ ናቸው፣ ማለትም ቀጥተኛ ናቸው። አብዛኞቹ ሴቶች ደግሞ ልክ እንደ ቼዝ በአንዴ 4 እና 5 ጉዳዮችን ማሰብ ይችላሉ። ሴት ልጅ በግንኙነት ውስጥ የምትጫወታቸው ማይንድ ጌም ማወቅ የምትፈልግ ከሆነ ይህን ቪዲዮ ሙሉ ተመልከተው። የመጀመሪያው ሆትና ኮልድ የሆኑ ባህሪዎችን በተደጋጋሚ ማሳየት ነው። ይህንንም የምታደርግበት ዋነኛው ምክንያት አንተን ለማጥመድ ነው። የመጀመሪያው ቀን ላይ እንዳንተ አይነት ወንድ በህይወት ያላየውን ፍጹም የተለየህን ትልሃለች። በሚቀጥለው ቀን ግን ምንም ሳታረጋት ሙሉ ለሙሉ ትዘጋሃለች። ያኔ አንተ ምን ታደርጋለህ? የትላንት ቦታህን ለማግኘት ትጋጋጣለህ። በቃ ትደክማለህ። ቦታህን ለማረጋገጥ ብዙ ነገሮች ልታደርግ ትችላለህ። ዋጋ ትከፍልላታለህ፣ የመሳሰሉ ነገሮችን እንዳልኩ። ግን ይህን እሷ የምታደርገው ማይንድ ጌም ብቻ ነው። ምክንያቱም ትላንት በጣም አሞግሳ ነበረ፣ በጣም እንደወደደች ተሰምቷል። ዛሬ ሙሉ ለሙሉ ኢግኖር ስታደርግ በቃ የሆነ ድብርት ውስጥ ገባና የትላንት ቦታን ለማረጋገጥ ብዙ ትለፋለህ ማለት ነው። ብዙ ዋጋ ትከፍልላታለህ። ይህ የመጀመሪያው ማይንድ ጌም። ሁለተኛው ፍሬንድ ዞን ጌሚንግ ይባላል። አብዛኞቹ ሴቶች ዲፋይን ያልሆነ ግንኙነት ውስጥ ራሳቸውን ሲያገኙት ወይም ደግሞ ስለ አንተ የሚሰማቸውን ስሜት ማለትም አንተ የምታሳያቸውን እርግጠኛ መሆን ሲከብዳቸው የሚዘረጉት ወጥመድ ነው። ምን ያደርጋሉ መሰለህ? አንተ እኮ ምርጥ ጓደኛዬ ነው ወይም እንደ ጓደኛዬ ነው የማየህ የመሳሰሉ አረፍተ ነገሮችን ቃል በቃል ይነግረዋል። ያኔ አንተ ግዴታ ራስን መግለጥ ትጀምራለህ። ማለትም ልጅቷን የምትወዳትና የምታፈቅራት ከሆነ ራስን ለማረጋገጥ ወይም ደግሞ የፍቅር ስሜትን ቶሎ ብለህ ታሳያለህ። ካልሆነ ደግሞ ሙሉ ለሙሉ ከዛ ግንኙነት ውስጥ ሙቭ አውት ታደርጋለህ ማለት ነው። ይህ ምንድነው? ጌም ነው ሴት ልጅቷ የምትጫወተው። አንተ መጠየቅ አትፈልግም ለምን እንደተቀራረባችሁ ወይም ዲፋይን የሆነ ግንኙነት የላችሁም። ነገር ግን እንዳልኩ ፍሬንድ ዞን ጌሚንግ በመጫወት ማለትም አንተ እኮ ምርጥ ጓደኛዬ ነህ ስትል ትደነግጣለህ። ያው የምትፈልጋት ከሆነ የሆነ ሪያክሽን ትወስዳለህ ማለት ነው። ሁለተኛው ጌም። ሶስተኛው ነገር አንተን ከሌሎች ሰዎች ጋር በማነጻጸር በህይወቷ ማቆየት መቻል ነው። ብዙ ወንዶች የሚሸወዱት እዚህ ጋር ነው። ማለት ሴቷ ወይም ደግሞ ፍቅረኛችሁ የምትሞላቸው ነገር አለ። የጓደኛዬ ባል ይህን አደረገላት፣ እንደዚህ ሆነላት፣ የመሳሰሉ ነገሮችን በተደጋጋሚ ይናገራሉ። ይህን የምትለው ነገር አንተን ከሌሎች ወንዶች ጋር በማነጻጸር አሊያም ደግሞ በማወዳደር የበታችነት ስሜት እንዲሰማህ የሚያደርጉት። የበታችነት ስሜት ለእነሱ የሚጠቅማቸዋል፣ በእጃቸው ሁሌም ትቆያለህ። ምክንያቱም ሌላ የተሻለ አማራጭ እንደማታገኝ ወይም ደግሞ እርሷ የአንተን እንዴት ነው ሚኒመም ሪኳየርመንት ነው የምታሟላ አይነት ሴት ትሆንና በቃ ከሷ በኋላ ሌላማ አላገኝም ሰው ሁሉ እዚህ ደርሷል ወይም ደግሞ እነዚህ ነገሮች ሁሉ እያደረገ የመሳሰል ነገሮችን ትከታለች፣ በእጇ ግን ትቆያለህ። አራተኛው ነገር ተቀናቃኝ እንዳላት አብዛዛ ትነግራለች። ይህንን የምታደርገው እርሷ በህይወቷ አንተን ለማቆየት ነው፣ የመጀመሪያው ነገር። ሁለተኛው ነገር ደግሞ ፉክክር ውስጥ ትከታለች። ማለትም ሌሎች ፈላጊ እንዳላት ስታውቅ ዋጋውን ከፍ ታደርጋለህ እና የሚገባህን ጥረት ሁሉ እሷን በህይወትን ለማቆየት ትሞክራለህ። በመጨረሻ የምናየው ወሳኝ እውነት ብዙ ወንዶች የሚሸወዱበት እንባን እንደ መሳሪያ መጠቀም ነው። ብዙ ሴቶች የሚያደርጉት ነገር ነው። ራሳቸው ያስከፋዋል፣ ራሳቸው ያስደብረዋል፣ ወይም ደግሞ መጥፎ ነገር ያደርጉና ላይ ከአንተ መናገር ስትጀምር ወይም ደግሞ መቆጣት ስትጀምር እንባ ያነባሉ። ያኔ ምንድነው አንተ የሚሰማ ስሜት? ተቃራኒ የሚሰማል ማለት ነው። እንዴት ታስደብራታለህ? እንዴት ሴት ልጅን ታስለቅሳለህ? የመሳሰሉ ስሜቶች ይሰማል። ያስከፋቸው ወይም ደግሞ ያስደበረች እሷ ናት። የሚደብረህ ወይም ደግሞ የምትጸጸተው ደግሞ ይሄኛው ነው።